بسم الله الرحمن الرحيم الحمد لله الذي هدانا للإسلام وعلمنا القرآن خير الكلام نبينا وحبيبنا محمد وعلى آله وصحبه وسلم أما بعد ود ወንድሞች አባቶች እንዲሁም ተመራቂ ህፃናት ወንድሞች እህቶቻችን እንኳንም አላህ Subhanahu Wa Ta'ala ለዚህ ውድ ለሆነው ቀንና ጊዜ አላህ Subhanahu Wa Ta'ala በሚወደው ቤቱ ስላገናኘን ለአላህ Subhanahu Wa Ta'ala ምስጋና ይገባው ለማለት ፈልጋለሁ። በመቀጠልም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐቂቃ እንዲህ አይነት ኢህቲፋል እንዲህ አይነት ስብስብ በዚህ ወቅትና በዚህ ጊዜ ላይ ትልቅ የሆነ ደስታ ነው የሚፈጥረው። ለዛውም ደግሞ በአላህ Subhanahu Wa Ta'ala ቤት እንግዲህ እኔ ማስተላለፍ የምፈልገው ሁለት ነጥቦችን ነው ለእናንተ መናገር የምፈልገው። አንድና አንድ መስጊዱ ወይም ደግሞ መርከዙ የኢማሙ ሻፊዒ መስጊድ ነው። ነገር ግን ትንሽ ማስተላለፍ የምፈልገው ነጥብ ቢኖር ኢማሙ ሻፊዒ ማን ነው? እስኪ እንተዋወቅ የተወሰነ ነጥብ። ኢማሙ ሻፊዒ ማለት እንግዲህ በገዛ የተወለዱ እንዲሁም ደግሞ እንቁ የሆኑና ትልቅ ታሪክ ምድር ላይ ሰርተው ከሄዱ ትላልቅ መሻይኾች መካከል የሚመደቡ ትልቅ ዓሊም ናቸው። መሐመድ ኢብኑ ኢድሪስ ኢብኑ አባስ ይባላሉ። ሻፊዒ ማለት የሚያጅባችሁ ወንድሞቼ እንግዲህ ልጅ ሆነው ነው ወደ ዒልም ገበታ የመጡት። እናታቸው ቃል الحميدي የሚባል ዓሊም ስለነሱ ሲናገር ኢማሙ ሻፊዒ ኩንቱ የቲመን ይላሉ። እኔ የቲም ነበርኩኝ في حجر أمي በእናቴ ስር ነው ያደግኩት ይላሉ ኢማሙ ሻፊዒ ረህመቱላሂ ዐለይህ። እና ምንድነው እዚህ ጋር ሐቂቃ ህፃናት ልጆቻችን ዛሬ እነዚህ ሲመረቁ የምናያቸው ህፃን ወንድሞች እህቶቻችን ከተሰራባቸው በደንብ አድርገን እነሱ ላይ ከውትኩተን ካሰራን ብዙ ነገር መስራት እንችላለን። ኢማሙ ሻፊዒ ለዚህ ቦታ ያበቃቻቸው እናታቸው ነበረች ወንድሞቼ። ነገር ግን አሁንም ቢሆን ዛሬ እናትና አባት ያላቸው ልጆች እንግዲህ ደግሞ በዚህ በተመቻቸ ጊዜ ኢማሙ ሻፊዒ የሚያጅባችሁ كنت أكتب في الأكتاف ይላሉ። الأكتاف وجمع العظام በአጥንት ጽፋለሁ አጥንት ላይ ነበር የምጠቀመው ይላሉ። ሱብሃንአላህ የሚያጅባችሁ ዛሬ ደብተርና እስክሪብቶ ቤታችን ሞልተው በተቀመጡ ሰዓት ነገር ግን ዛሬ ተማሪዎቻችን ላይ ትልቅ ዋጋና ትልቅ ስራ አለመስራት ሐቂቃ የሚያሳዝን ነገር ነው። በየቦታው ያሉትን ተማሪዎች ህፃናቶች እናምጣ ብንል እኮ ዛሬ መስጊዱ ይሞላ ነበር። ነገር ግን ሐቂቃ በዚህ ሰዓት ላይ እንደነዚህ አይነት ሰዎች ማየት ግን በጣም የሚያስደስት ነገር ነው። እና ኢማሙ ሻፊዒ ረህመቱላሂ ዐለይህ እንግዲህ ምድር ላይ ትልቅ ስራ ሰርተው እንግዲህ የኢማሙ ሻፊዒ መዝሀብ ሲባል ትሰማላችሁ ሁላችሁም። ነገር ግን እነዚህ ሰዎች ምን ያህል ለፍተዋል፣ ምን ያህል ዋጋ ከፍለዋል። ለዚህ ነው ኢማሙ አህመድ ብን ሐንበል የነሱ ደረሳ ነበሩ። ኢማሙ አህመድ ብን ሐንበል አንዴ ልጃቸው አቡ አብዱላህ ይባላል ቅጽል ስማቸውና ያ አቢ አየ ረጁለን ካነ ሻፊዒ ማለት የትኛው ነው? ኢኒ ሰሚዕቱከ ትክሲሩ እስመሁ ወይም ደግሞ ስለሱ ዱዓ ማድረግ ታበዛለህና ኢማሙ ሻፊዒ ማለት ማን ነው ብሎ ይጠይቃቸዋል ልጃቸው። ያ ቡነየ ሁወ ከሸምስ ሊዱንያ እሱ ማለት እኮ ለዱንያ እንደ ፀሐይ ነው። ወከልዓፊየት ሊናስ ለሰዎች ደግሞ ጤና የሆነ ሰው ነው። ማን? ይሄ ኢማሙ ሻፊዒ መሐመድ ኢብኑ ኢድሪስ። የሚያጅባችሁ 78ኛው የዘር ሐረጋቸው ላይ አሳዲቁል አሚን ሰለዋቱላሂ ወሰላሙ ዐለይሂ ጋር በዘር ሐረግ ይገናኛሉ ኢማሙ ሻፊዒ። እና ይሄን ያክል ነበር ኢማሙ ሻፊዒ ስራ። ስለዚህ እነሱ እንዴት እዚህ ቦታ ደረጁ ከተባለ በትላልቅ እናታቸው በትልቅ ዋጋ ከፍላ ለዚህ ደረጃ በቃቻቸው እናታቸው ናቸው። ስለዚህ ዛሬም አሁንም እነዚህ ህፃናት ልጆች ላይ እናቶች አባቶች ተረባርበን በደንብ አድርገን ከሰራንባቸው ትልቅ ነገር ማየት እንችላለን። እንደዋና ነገር መናገር ፈልገው ሰይድና አነስ ረዲየላሁ ዐንሁ ማን هو أنس أيها المسلمون هو خادم رسول الله يا الله መልእክተኛ خادم የነበረ አነስ ረዲየላሁ ዐንሁ እኔ መዲና በነበርኩ ሰዓት አሳዲቁል አሚን ሰለዋቱላሂ ወሰላሙ ዐለይሂ ሲመጡ ወአነ ኢብኑ 10 ይላል 10 ዓመት ነበር ይላል የኔ እድሜ። አሳዲቁል አሚን ጋር ሲመጣ ግን እናታቸው ሁመይሳ ወይም ደግሞ ኡሙ ሱለይም ትባላለች። የአላህ መልእክተኛ ሰለዋቱላሂ ዐለይሂ ወሰለም በሐያት እያለች የጀነት መሆኗን የመሰከሩላት ትልቅ እንስት ናት። አሳዲቁል አሚን ወደ መዲና ሲመጡ ግን አነስን እጃቸውን ይዛ ያ ረሱላህ ሁወ ኻዲሙከ ይካድምህ ዘንድ እጄ መጥቻለሁ አለችና ኡሙ ሱለይም ማንን? አነስ ረዲየላሁ ዐንሁ
10 ዓመት ተቀመጥኩ ይላል አሷዲቁል አሚን ጋር። የሚያጅባችሁ በዛ በ10 ዓመት ውስጥ ግን ስንትና ስንት ሐዲስ ነው ከአሷዲቁል አሚን የቀሰመው። እድሜው ተመልከቱ አስራዎቹ ውስጥ ነው ያለው። ነገር ግን 2286 ሐዲስ እዚህ ምድር ላይ አስቀምጦ ነው ከዛ ዓለም ሄደው። የሚያጅባችሁ 180 ሐዲስ اتفق البخاري والمسلم بخارينا مسلم የተስማሙበትን ሐዲስ 180 ሐዲስ ተቀምጧል። انفرد به البخاري والمسلم ቡኻሪና ሙስሊም ደግሞ በብቻቸው የዘገቡት ሌላ ሐዲስ አለ። የሚያጅባችሁ እድሜው ትንሽ ነው። የሚገርማችሁ ካለ የቲም ነበር እኮ አነስ ብን ማሊክ ረዲየላሁ ዐንሁ። ለዚህ ሁላ ትልቅ ስኬትና ውጤት ግን ያመጣችው እናቱ ኡሙ ሱለይም ናት። ተመልከቱ አዩሃል ሙስሊሙን። ለዚህ ነው እንግዲህ አሁንም ዛሬም ከነገ ወዲያም ልጆቻችን ላይ መስራት የምንችል ከሆነ ብዙ ነገር አይተን ነው መሻገር የምንችለው። እንዲሁም ደግሞ ዛሬ ምን የመሳሰሉ ኡስታዞች ባሉበት ምን የመሳሰሉ አስተማሪዎች በሚገኙበትና ባሉበት ተጨባጭና ሰዓት ላይ ሐቂቃ እነሱ ላይ ሰጥተን ውጤት ማናመጣበት ምንም ምክንያት የለም። ያለፉ ሰዎችን ታሪክ እንመልከት። ሼኽ አልኢስላም ኢብኑ ተይሚያ አለይሂ ረህመቱላህ የሚያጅባችሁ እስር ቤት በተንገላቱበት ሰዓት ላይ ያኒ ብዙ ስቃይ ባገኙበት ሰዓት ላይ ወላሂ በክሰል ነበር መጽፈው ይላሉ ሼኽ አልኢስላም አለይሂ ረህመቱላህ። ዛሬ ግን ጽፈው ከትበው አስተምረው የሄዱት መጽሐፍ ወይም ክታባቸው ተቆጥሮ የሚዘለቅ አይደለም። አዩሃል ሙስሊሙን ዛሬ የተለያየ ያኒ አማራጭ በበዛበት ላይ ብዙ ስራ መስራት እንችላለን። ያኒ ከዚህ በላይ ብዙ ማስተላለፍ የምፈልገው ነጥብ አይኖረኝም። ለምን ብዙ ኡስታዞችም ያኒ በስሬ ስለሚገኙ ያኒ መድረኩን ለነሱ መልቀቅ እገደዳለሁ። ከዚህ በላይ ማስረዘም አልፈልግም። ያኒ ኡስታዞች ስላሉ በዚህ መልኩ በቁልስ ይያ